ቀኑ ሲጨልምባችሁ ይምጣላችሁ መድኃኔዓለም። ነገር ሁሉ ሲበለሻሽባችሁ ይምጣላችሁ። ቤታችሁ ሰላም ሲደፈርስ መድኃኔዓለም ይምጣላችሁ። ሰላም ስታጡ መድኃኔዓለም ይምጣ። የጤናው በር ሲዘጋባችሁ መድኃኔዓለም ይምጣ። የበረከቱ በር ሲዘጋባችሁ መድኃኔዓለም ይምጣ። አመድ አፋሽ የሆናችሁ ሰዎች አላችሁ። በሮጣችሁት ልክ ያልተባረካችሁ አላችሁ። እየሰራችሁ እየሰበሰባችሁ በሰበሰባችሁት ያላረፋችሁ አላችሁ። መቼ ይምጣላችሁ መድኃኔዓለም? ኧረ ዛሬ ይምጣና ነገሮቻችሁን ይቀይረው። ነገራችሁን ይቀይረው መድኃኔዓለም። የተዘበራረቁትን ነገር ይቀይረው። የመረረውን ማጣፈጥ ማን ይችላል? ያለቀውን መቀጠል ማን ይችላል? ተስፋ ተንትተነው ዳር ላይ የቆምንበትን ነገር እንደገና ማስጀመር ማን ይችላል? ተስፋ ቆርጠሽ የተውሽውን ነገር እንደገና ያምጣልሽ። የኔ ነገር አይመጣም በቃ ብላችሁ ተስፋ ይቆረጣችሁ ግን እንዲመጣላችሁ ወደ እጃችሁ እንዲገባ የምትመኙትን ነገር መድኃኔዓለም የሚጠቅማችሁ ከሆነ ወደ እጃችሁ ያምጣላችሁ። መቼ ያምጣላችሁ? መቼ ያምጣላችሁ? መከራ ከብዶባችሁ ስቃይ ሰልችቷችሁ የኔን ነገር አማኑኤል ትቶታል። ይሄው ጠዋትና ማታ ደጅ እየጠናው መድኃኒት ሰለቸኝ፣ መርፌ ሰለቸኝ፣ በሰው ፊት መቆም ሰለቸኝ፣ መከራ ሰልችቶኛል ብላችሁ በመከራ ውስጥ እየተንገሸገሻችሁ ያላችሁ ሰዎች አላችሁ። እንደ ሰው ቀና የምታረገኝ መቼ ነው? አማኑኤል የምትረዳኝ መቼ ነው? እንደው የምትሸፍንልኝ መቼ ነው? መራራው ነገሬን የምታጣፍጥልኝ መቼ ነው? ጎዶሎዬን የምትሞላው መቼ ነው ያላችሁ ዛሬ ነው። ዛሬ